አዲስ አበባ ስማርት ዲጂታል ፓርኪንግ ልታስጀምር ነው። አዲስ አበባ ስማርት ፓርኪንግ ከዩኤስ ኩባንያ ዩኤስፒ ሆልዲንግስ ጋር ለመጀመር በሂደት ላይ ናት። በአዲስ አበባ ከተማ አስተዳደርና በዩኤስፒ ሆልዲንግስ መካከል የመንግስትና የግሉ ዘርፍ ሽርክና በመዲናዋ የሚገኙ የመኪና ማቆሚያዎችን ዲጂታል ለማድረግ ተዘጋጅቷል። ስታዲየም፣ ካሳንቺስ፣ 4 ኪሎ እና ከመጀመሪያዎቹ ቦታዎች መካከል የተመረጡ ናቸው። በአዲስ አበባ ከተማ አስተዳደርና ዩኤስፒ ሆልዲንግስ መካከል የመንግስትና የግል አጋርነት በመዲናዋ የሚገኙ የመኪና ማቆሚያዎችን አውቶማቲክ መፍትሄዎችን ዲጂታይዝ ለማድረግ የተዘጋጀው በዩኤስ ውስጥ የመኪና ማቆሚያ መፍትሄዎችን ማቅረብ የ3 አስርት ዓመታት ልምድ ያለው ኩባንያው በመጪዎቹ ሳምንታት ቢያንስ 10 ዲጂታል የመኪና ማቆሚያ ማዕከሎችን እየዘረጋ ይገኛል። እነዚህም በስቴዲየም ዙሪያ ያሉ ቦታዎች፣ ካሳንቺስ፣ 4 ኪሎ እና አዲሱ የዓለም አቀፍ ስብሰባ ማዕከል ቦታዎች ሲሆኑ ሌሎች በርካታ ቦታዎች በአሁኑ ጊዜ በሂደት ላይ ናቸው። በአዲስ አበባ መኪና ማቆሚያ ቦታ ላይ ለረጅም ጊዜ ሲተዳደር የቆዩ በተበታተነ አሰራር ሲሆን በትራፊክ ማኔጅመንት ኤጀንሲ ቲኤምኤ ማረጋገጫ የወጣት ማህበር ግንባር ቀደም ሆኖ ተገኝቷል። ምንም እንኳን ከተማዋ 60% የሀገሪቱ ተሽከርካሪዎች መኖሪያ ብትሆንም ከመንገድ ዳር የመኪና ማቆሚያ የሚገኘው ገቢ በጣም ዝቅተኛ ነው። በአንዳንድ ጎዳናዎች የመኪና ማቆሚያ ክፍያ በሰዓት 100 ብር ሊጨምር ይችላል። ነገር ግን ተመላሾቹ መጠኑ አያንጸባርቁም። 20 በመቶ ክፍያ የሚጠይቀው ኤጀንሲው በ21 በ9 ወራት ውስጥ 1.8 ሚሊዮን ብር ብቻ ወደ ኪሱ የገባ ሲሆን ይህም የስርዓቱ ቅልጥፍና የጎደለው መሆኑን ያሳየ ነው። የአዲስ አበባን የፓርኪንግ እንቅስቃሴ ለማዘመን በከተማዋ ማዘጋጃ የተደረገው ሙከራ ወደ 10 ዓመታት የሚጠጋ ቢሆንም የግሉ ሴክተር በተሳካ ሁኔታ መግባቱ አስቸጋሪ ሆኖ ቆይቷል። በ150 ሚሊዮን ብር የተገነባው ባለ 15 ፎቅ ህንፃ በዘመናዊ ትራፊክ መሳሪያዎች የተገጠመለት ከስኬቶቹ አንዱ ነው። ትራንስፖርት ባለስልጣን በወቅቱ ከመንገድ ውጭ ለመኪና ማቆሚያዎች ተስማሚ የሆኑ 60 ቦታዎች መለየቱ ይታወቃል። በቅርብ ጊዜ ቲኤምኤ የመኪና ማቆሚያ ዲጂታል ለማድረግ ማቀዱን በ2025 መገባደጃ ላይ ትራፊክ ማኔጅመንት ስራዎችን እንደ የትራፊክ ቅጣቶችና የከተማውን የተበታተነ አሰራር ለማቀላጠፍ ማቀዱን አስታውቋል። በዩኤስፒ ሆልዲንግ የተገነባው አዲስ አሰራር ከዚህ ሰፊ እቅድ ጋር ይጣመራል። የዩኤስፒ ሆልዲንግስ ማኔጂንግ ፓርትነር ቤን ተስፋ የፓርኪንግ አገልግሎት በሚሊዮን የሚቆጠር ገቢ ማስገኛ የሚችል ያልተነካ ዘርፍ መሆኑን ገልጿል። በፓርኪንግ መፍትሄዎች አቅም ዙሪያ አሳሳቢነት አለመኖሩ ምንም አይነት ጉልህ መሻሻል እንዳይኖረው አድርጓል። የቅርብ ጊዜ ሪፖርቶች እንደሚገምቱት የዓለም ስማርት ፓርኪንግ ገበያ መጠን በ8.13 ቢሊዮን ዶላር አካባቢ የተገመተ ሲሆን ዓመታዊ እድገት በ10 ዓመታት ውስጥ ወደ 40.79 ቢሊዮን አካባቢ ይደርሳል ተብሎ ይጠበቃል። እንደ ናይሮቢ ኬንያ ያሉ ከተሞች በአንድ ሩብ ጊዜ ውስጥ ከፓርኪንግ ክፍያ ወደ 3.3 ሚሊዮን ዶላር የሚጠጋ በገቢ ያስገኛሉ። ይህም ለሌሎች የአፍሪካ ከተሞች ያልተነካ የገቢ ምንጭ መሆኑን ያሳየ ነው። የዩኤስፒ ሆልዲንግስ ማኔጂንግ ፓርትነር ቤን ተስፋ የፓርኪንግ አገልግሎት በሚሊዮን የሚቆጠር ገቢ ማስገኘት የሚችል ያልተነጠቀ ዘርፍ አድርጎ ይቆጠራል። በፓርኪንግ መፍትሄዎች አቅም ዙሪያ አሳሳቢነት አለመኖሩ ምንም አይነት ጉልህ መሻሻል እንዳይኖሩ አድርጓል። የቅርብ ጊዜ ሪፖርቶች እንደሚገምቱት የዓለም ስማርት ፓርኪንግ ገበያ መጠን በ8.13 ቢሊዮን ዶላር አካባቢ የተገመተ ሲሆን ዓመታዊ እድገት በ10 ዓመታት ውስጥ ወደ 40.79 ቢሊዮን አካባቢ ይደርሳል ተብሎ ይጠበቃል። እንደ ናይሮቢ ኬንያ ያሉ ከተሞች በአንድ ሩብ ጊዜ ውስጥ ከፓርኪንግ ክፍያ ወደ 3.3 ሚሊዮን ዶላር የሚጠጋ ገቢ ያስገኛሉ። ይህም ለሌሎች የአፍሪካ ከተሞች ያልተነካ ገቢ ምንጭ መሆኑን ማሳያ ነው። ስርዓቱ የተማከለ ገቢ ማሰባሰቢያ በከተማው አዳራሽና በቲኤም የሚተዳደር አካውንት እንዲሆን ያስችላል። ቤን ለፓርኪንግ ኦፊሰሮች የሚከፈለው ደሞዝ ከሂሳቡ እንደሚከፈል ተናግሯል። ይህም በማበረታቻ ላይ የተመሰረተ ጉርሻ ይሰጣል። ተመልካቾቻችን የዛሬ ፕሮግራማችን ይመስላል። በተመሳሳይ ፕሮግራም እስክንገናኝ ሰላም ሁኑ። ሰብስክራይብ እንዳይረሳ። ሰላም።